ልክ ካምፓስ ስጨርስ አካባቢ ሪሌሽንሺፕ ነበረኝ የ2 ዓመት ሪሌሽንሺፕ እና ዲድንት ወርክ አውት ብሬክ አፕ ስናደርግ ቀጣይ ለስራ መቀሌ አስተማሪ ልሆን ሄድኩትና ምን አስብ ነበር ያኔ እንግዲህ እኔ ተማሪ ዴት አላደርግም ቋንቋም እንግዲህ ትግርኛም አልችልም በቃ እንዴት አድርጌ ነው ማገባው ላይክ እንዴት አድርጌ ነው ላይክ ሃው የሚለው በጣም ትልቅ ጥያቄ ነበረና ሰማት የሆነ ተስፋ ቆርጬ ነገር ነው ሄድኩት በቃ እንግዲህ ያው የእግዚአብሔር ወደዛ እየመራኝ እንደሆነ አውዝ በጣም ኮንፊደንት በጣም አውዝ ቬሪ ሹር ግን አት ዘ ሴም ታይም ደግሞ የሆነ የትዳር ቻንሱ በጣም ሎ ኦልሞስት ዜሮ እንደሆነ አይነት ስሜት ይሰማኝ ነበረ እና አንድ አብረን ያው 5 ኪሎ ፌሎሺፕ አብረን የምንተዋወቅ ልጅ አለች እና እሷ ምን አለች እንዴ እህቴ እኮ እዛ ነው የምትማረው እና አትሊስት ቦታ ታሳይ በቃ የሆነ አንተ የምታውቀውም ሰው ስለሌለ እስቲ ላስተዋውቃችሁ ብላ አስተዋወቀችን ዛሬ ሚስቴ ሆናለች እንግዲህ 10 ዓመት ሊሆነን ነው መቼ ሜይ 14 10 ዓመት ይሆነናል በትዳር 2 ልጆች አሉን እና ያስቃል አሁን ነው ሰማት ሂሌሪየስ ነገር ነው እኔ እያሰብኩ የነበረው በቃ ዮናስና ትዳር በቃ ካሰሩ አለቀ ምናምን ብዬ ነው የሄድኩት እግዚአብሔር ግን አንዳንዴ ተስፋ የለም ባልኩበት ቦታ ላይ ነው ትዳር የሰጠኝና እንግዲህ አንዳንዴ you have to testify ሪያሊቲውን እንደዛ ነውና ያ